ህዳር 28 ቀን 1971 እንደ አውሮፓውያን አቆጣጠር 4 ሽብር ፈጣሪዎች ካይሮ ወደሚገኘው ሸራተን ሆቴል ውስጥ በመግባት ላይ የነበሩትን የዮርዳኖስ ጠቅላይ ሚኒስትር ዋስፊ ቴልን ተኩሰው ገደሉ። ጠቅላይ ሚኒስትር ቴል ከእስራኤል ጋር ውይይት መደረግ እንዳለበት የሚያምኑና የምዕራብ ሀገሮች ደጋፊ ነበሩ። በዚህ አቋማቸው ምክንያት ነበር በአረብኛ ቋንቋ አይሉል አልአስዋድ ወይም ብላክ ሴፕቴምበር በሚል ስያሜ የሚጠራው የሽብርተኞች ቡድን ኢላማ የሆኑት። ቡድኑ ስሙን ያገኘው የዮርዳኖስ ንጉሥ ሁሴን በመስከረም ማለትም በሴፕቴምበር 1970 በሀገራቸው የነበሩትን የፍልስጤም ሽምቅ ተዋጊዎችን የደመሰሱበትን የመስከረም ወር ለማስታወስ ነው። እነዚህ ፌዳይኖች በአረብኛ ሽምቅ ተዋጊ ማለት ነው፣ ጠቅላይ ሚኒስትር ቴልን ከገደሉ ከጥቂት ጊዜ በኋላ የእስራኤል ሰላዮች ናቸው በሚል ምክንያት በምዕራብ ጀርመን ውስጥ 5 ዮርዳኖሳውያንን ገደሉ። ይህ የገዳዮች ቡድን በለንደን የዮርዳኖስ አምባሳደር የነበሩትን ለመግደል ሙከራ ያደረገ ሲሆን በሃምቡርግ ለእስራኤል የሚሸጥ የኤሌክትሮኒክስ መሳሪያዎችን በሚያመርት ፕሮጀክትና ትሪየስቴ በሚባል ስፍራ የሚገኘው የነዳጅ ማጣሪያ ተቋምም ኦስትሪያና ጀርመን ውስጥ የሚገኙ የጽዮናውያን ደጋፊዎችን ጥቅም የሚያራምድ ነው በማለት ከፍተኛ ፍንዳታ አድርሰውባቸዋል። ግንቦት 8 ቀን 1972 2 ወንዶችና 2 ሴቶች የሚገኙበት የሽብርተኞች ቡድን በቴል አቪቭ ሎድ ዓለም አቀፍ አውሮፕላን ጣቢያ ላይ 90 መንገደኞችና 10 ሰራተኞች ያሉበትን አውሮፕላን በመጥለፍ ቀደም ሲል በእስራኤል ታስረው የነበሩ 117 ፌዳይኖች እንዲለቀቁላቸው ጥያቄ አቀረቡ። 2 ወንዶች በእስራኤል ኮማንዶች ሲገደሉ፣ ሴቶቹ ተይዘው ዕድሜ ልክ እስራት ተፈረደባቸው። ግንቦት 30 ቀን 1972 የፌዳይኖች ቅጥረኛ የሆኑት 3 የጃፓን አክራሪዎች በሎድ አውሮፕላን ማረፊያ የመትረየስ ተኩስ በመክፈት 26 ቱሪስቶችን ሲገድሉ 85 በሚሆኑት ላይ ደግሞ የመቁሰል አደጋ ደረሱ። መስከረም 5 ቀን 1972 በሙኒክ 20ኛው የኦሎምፒክ ዝግጅት በሚካሄድበት ወቅት የብላክ ሴፕቴምበር ቡድን አባላት የእስራኤል ስፖርተኞች የነበሩትን ሰፈር በመውረር 11 አትሌቶችንና አሰልጣኞችን ገደሉ። ይህ አሰቃቂ ሁኔታ ለዓለም ህብረተሰብ በቴሌቪዥን ታየ። ገዳዮቹ ጀርመን የገቡት የሙኒክ ኦሎምፒክ ከመጀመሩ 1 ሳምንት በፊት በራሽያ የተሰሩ ክላሽንኮቭ ጠመንጃዎችን፣ ሽጉጦችንና ፈንጂዎችን ይዘው ነበር። ይህ ድርጊት ከተፈጸመ ከ3 ቀን በኋላ እስራኤል በ75 ተዋጊ አውሮፕላኖች ከ1967 ጦርነት በኋላ ከፍተኛው ቁጥር ነው የፍልስጤም ሽምቅ ተዋጊዎች ሰፈሮች ናቸው በሚል ምክንያት በሶሪያና በሊባኖስ ላይ ከፍተኛ ድብደባ አካሂዳ 66 ሰዎችን ስትገድል በርካታዎችን አቆሰለች። በዚህ ውጊያ ወቅት እስራኤል 3 የሶሪያ አውሮፕላኖችን መታ ስትጥል የራሷን 2 አጣለች። ወደ እስራኤል በሚወስዱ አውራ ጎዳናዎች ላይ ፈንጂ የሚቀብሩ ፍልስጤሞችን ለመደምሰስ እስራኤል እግረኛ ጦር ወደ ሊባኖስ ያሰማራች ሲሆን ሶሪያ ደግሞ ምናልባት አጠቃላይ ጦርነት ከተነሳ በሚል ስጋት በሁለቱ ሀገሮች ድንበር ላይ ከፍተኛ ጦር አከማችታ ነበር። ከሙኒክ አደጋ በኋላ ጠቅላይ ሚኒስትር ጎልዳ ሜር የብቀላ ትዕዛዝ አወጡ። በሰባዎቹ ዕድሜ ውስጥ የነበሩት ጎልዳ ሜር በሙኒክ የተፈጸመውን እልቂት እንደሚበቀሉ በግልጽ ከማሳወቃቸውም በላይ እስራኤል ጥንቃቄ ባልተለየው ድፍረት አስፈላጊ መስሎ በታያት ቦታ ሁሉ ትዋጋለች በማለት የገለጹ ሲሆን ይህም እልቂቱን የፈጸሙት ከሞሳድ እጅ እንደማያመልጡ ወይም እስራኤሎች እንደሚሉት ማንም ከእስራኤል ረጅም የፍትህ እጅ እንደማያመልጥ ያመለክታል። ጠቅላይ ሚኒስትር ጎልዳ ሜር ቀድሞ በያሰር አራፋት ፋታህ ድርጅት ውስጥ የስለላ ኃላፊ የነበሩትና የብላክ ሴፕቴምበር ሽብርተኞች መሪ ዩሱፍ ናጀር ወይም አቡ ዩሱፍ በመባል የሚታወቁትን ጨምሮ 35 ሽብርተኞች በተገኙበት እንዲገደሉ መመሪያ ሰጡ። ከሚገደሉት ውስጥ ምስራቅ ጀርመን ውስጥ ሆኖ የሙኒኩን እልቂት ያቀነባበረው በሞሳድ ዘንድ ቀዩ ልዑል በመባል የሚታወቀው አሊ ሐሰን ሳሌም ይገኝበታል። ይህ ሰው በ1979 መኪና ውስጥ በተጠመደ ፈንጅ ቤይሩት ውስጥ ተገድሏል። ጠቅላይ ሚኒስትር ጎልዳ ሜር የብላክ ሴፕቴምበር ሽብርተኞች በተገኙበት ቦታ እርምጃ እንዲወሰድባቸው ያዘዙ ቢሆንም በሌላ በኩል ግን ራሳቸው የሽብርተኞቹ ኢላማ መሆናቸውን አልተረዱም። የጠቅላይ ሚኒስትሯ ትዕዛዝ ኪዶን በሚል ስያሜ ለሚታወቀው የሞሳድ ገዳይ ክፍል ላይ ከፍተኛ የሥራ ጫና ፈጥሮ ነበር። ከሙኒክ እልቂት በኋላ የመጀመሪያው እርምጃ የተወሰደው ጥቅምት 16 1972 በሮም የፒኤልኦ ፓለስታይን ሊብሬሽን ኦርጋናይዜሽን ማለትም የፍልስጤም ነፃ አውጪ ድርጅት ተወካይ የሆነው የ38 ዓመቱ አብዱል ዋይል ዝዋይተር ላይ ነበር። አብዱል እርምጃ የተወሰደበት በሚኖርበት አፓርትመንት ህንጻ ውስጥ ቆሞ
ሊፍት ሲጠብቅ ከቅርቡ በተተኮሰ 12 ጥይት ተመትቶ ነው። የሚቀጥለው እርምጃ ደግሞ የተወሰደው ታህሳስ 8 ቀን 1972 በፈረንሳይ የፒኤልኦ ዋና ወኪል የሆነው የ34 ዓመት ጎልማሳ መሐመድ አምቻሪ ላይ ሲሆን ፓሪስ ከሚገኘው መኖሪያ ክፍል ውስጥ ሆኖ በስልክ ሲነጋገር ነበር። ሃሎ ይላል። አምቻሪ ነው? አሁን። በዚህ ጊዜ ነው ቦምቡ የፈነዳው። የሞሳድ አባላት ቀደም ሲል ክፍል ውስጥ ገብተው በስልኩ መነጋገሪያ እጀታ ውስጥ ባስቀመጡት ፈንጂና አምቻሪ መሆኑ ከታወቀ በኋላ ከርቀት በሚቆጣጠር መሳሪያ ቦምቡ እንዲፈነዳ ማድረግ ነበር። የአምቻሪ ፊት ክፉኛ በመጎዳቱ ከአንድ ወር በኋላ ሕይወቱ አለፈች። በጥር መጨረሻ 1973 በቆጵሮስ የአልፋታ ወኪል የነበረውና የፓልመር ድርጅት ኃላፊ በሚል መታወቂያና በሶሪያ ፓስፖርት የሚጓዘው የ33 ዓመቱ ሁሴን አልበሽር በኒኮሲያ ኦሎምፒክ ሆቴል ሁለተኛ ፎቅ ላይ በሚገኘው ክፍል ውስጥ አልጋው ላይ እንደተጋደመ እሱንና መኝታ ክፍሉን በአንድነት ያወደመ ቦምብ ፈነዳ። ገዳዩ በሽር መብራቱን እስኪያጠፋ ድረስ ጠብቆ መብራቱ ሲጠፋ ቀደም ሲል መኝታ ክፍል ውስጥ ገብቶ አልጋው ስር ያጠመደውን ፈንጂ ከርቀት በሚቆጣጠር መሳሪያ ፈነዳው። በቀብሩ ስነ ስርዓት ላይ የተገኙት ያሴር አራፋት እንደሚበቀሉ የገለጹ ሲሆን በቆጵሮስ ወይም በእስራኤል ወይም በተያዙ የፍልስጤም ግዛቶች ውስጥ እንደማይሆን ግን አረጋግጠው ነበር። ይህም በወቅቱ የሽብር ፈጠራን ተግባር በዓለም አቀፍ ደረጃ ለማስፋፋት መዘጋጀታቸውን የሚያረጋግጥ ማስጠንቀቂያ ነበር። ሞሳድ በጠቅላይ ሚኒስትር ጎልዳ ሜር የብቀላ ትዕዛዝ ከ2 ደርዘን በላይ የብላክ ሴፕቴምበር አባላትን ገድሏል። ሞሳድ በግድያ ተግባሩ ለመግፋት እንዲያመቸው ያላገኛቸውንና ተጠርጣሪ ሽብርተኞችን የሕይወት ታሪክ በአረብኛ በሚታተሙ አንዳንድ የእስራኤል ጋዜጦች ላይ በማውጣቱ ብዙዎቹ በፍርሃት ከነበሩባቸው ከተሞች ለቀው ወደ ገጠር ተሰደዱ። ሞሳድ ድርጊቱን በዚሁ ሳያበቃ በመካከለኛው ምስራቅና በአውሮፓ ፈንጂ አጥምዶባቸው የላከላቸውን ፖስታዎች ሲከፍቱ ያለቁት አረቦች ቁጥር ብዙ ነበር። የፍልስጤም ነፃ አውጪ ድርጅትም ማለትም ፒኤልኦ ከዚህ አይነት አድራጎት ነፃ አልነበረም። በዓለም ዙሪያ ለሚገኙ የእስራኤል ባለስልጣኖችና ለታዋቂ ይሁዲዎች ፈንጂ ያለበት ፖስታ ይልክላቸው ነበር። መስከረም 19 ቀን 1972 ለንደን በሚገኘው የእስራኤል ኤምባሲ ውስጥ የግብርና አማካሪ የነበረው የ44 ዓመቱ አሚ ሻቸሪ የደረሰውን ፖስታ ሲከፍት ወዲያውኑ ሕይወቱ አልፋለች። በ1972 መጨረሻ ግድም ጠቅላይ ሚኒስትር ጎልዳ ሜር በሽብርተኞች ምክንያት እስራኤላውያን ላይ የደረሰውን የመንፈስ ጭንቀት ለማረጋጋትና በ1967ቱ የስድስቱ ቀን ጦርነት ምክንያት የዓለም ማህበረሰብ ላገለላት ሀገራቸው መፍትሄ መሻት ጀምረው ነበር። ጠቅላይ ሚኒስትሯ የዓለም ህብረተሰብ በእስራኤል ላይ ያለውን አመለካከት እንዲለውጥ ፍላጎት ስለነበራቸው በሮም ከጳጳሱ ፖፕ ጳውሎስ 6ኛ ጋር ተገናኝተው ለመወያየት አቅርበውት የነበረው ጥያቄ ተቀባይነት እንዲያገኝ የእስራኤል መንግስት የሚያደርገውን ግፊት አላቋረጠም ነበር። በህዳር ወር ከቫቲካን የአዎንታ ምላሽ እንደተገኘ ጠቅላይ ሚኒስትሯ የጉዞን ሁኔታ እንዲያመቻቹ ለባለስልጣኖቻቸው መመሪያ ሰጡ። በዚህ መሰረት ጠቅላይ ሚኒስትሯ መጀመሪያ ጥር 13 እና 14 ቀን በ1973 የፈረንሳይ ፕሬዝዳንት የነበሩት ጆርጅ ፖምፔዱ በሚገኙበት የዓለም አቀፍ የሶሻሊስት መሪዎች ስብሰባ ላይ ከተገኙ በኋላ ጥር 15 ቀን ወደ ቫቲካን ጎራ ብለው ከፖፑ ጋር ለመገናኘትና ወደ ሀገራቸው ከመመለሳቸው በፊት ለ2 ቀን ከአይቮሪ ኮስቱ ፕሬዝዳንት ከክቡር ሆፌት ባኘ ጋር ለመገናኘት የሚያስችላቸው የጉዞ ፕሮግራም ተዘጋጀ። ከእስራኤል ህዝብ 3% ወይም 100,000 የሚሆነው ክርስቲያን አረብ ነው። በዚህም ምክንያት ፒኤልኦ ቫቲካን ውስጥ ምስጢሮችን ለማወቅ የሚያስችለው ጥሩ ግንኙነት ነበረው። የጠቅላይ ሚኒስትር ጎልዳ ሜርን የቫቲካን ጉብኝትና ከፖፑ ጋር ለማድረግ የታቀደውን ግንኙነት መረጃ አቡ ዩሱፍ ያገኘው በእነዚህ ሰዎች አማካኝነት ነበር። አቡ ዩሱፍ ይህን ዜና እንደሰማ ምስራቅ ጀርመን ለሚገኘው አሊ ሐሰን ሳሌም በመላው አውሮፓ ደማችንን የምታፈሰውን እናገኛት የሚል መልእክት አስተላልፎለት የነበረ ሲሆን በ1982 በሊባኖስ ጦርነት ወቅት በርካታ የፒኤልኦ መረጃዎች እስከተያዙበት ጊዜ ድረስ ይህ መልእክት መተላለፉን የሚያውቅ አልነበረም። ጎልዳ ሜር እንዴትና መቼ እንደሚገደሉ ለቀዩ ልዑል የተተወ ቢሆንም በመገደላቸው ስምምነት ተደርሷል። ጎልዳ ሜር ትልቋ ጠላታቸው መሆናቸውን እና አቡ ዩሱፍ የሚያምኑ ሲሆን እሳቸውን ለመግደል ብላክ ሴፕቴምበር አሁንም ትልቅ ኃይል መሆኑን ለዓለም ህብረተሰብ በድጋሚ ለማረጋገጥ አጋጣሚውን ለመጠቀም
ከፍተኛ ፍላጎት አድሮባቸዋል።